ሰላም የፍቅር ልጆች እንዴት ሰነበታችሁ? ዛሬ ደግሞ የሚገርም የሚደንቅ ነገር ነው የሚታየው። በቃ ዘመኑ ከፍቶ የመጣ ጉድ ነው። ተከታተሉን። እንደ በየቀረው የት ደርሳለሁ ያልኩ ለልጆቼ እንኳን ሳልሆን ሰው ለሀገር ይሆናል። አረ ነው ምን አሁን የምጠይቀን ነገር ዝም ብለህ መልስ። ማነህ? ክሪለንጂ ዮሐንስ ነህ? ዮሐንስም ዋሲሙንም በለኝ። እሺ እኔም በፈለጉት ልጥራ። እሺ ምንድነው የምትሰራው? ቅድም ነግሬሽ እንደምሰራው። ምንድነው የምትሰራው? ንገረኛው እንደገና ደግመህ ንገረኝ። እሺ የሰው አካል ነው የምሸጠው። የሰው አካል ትሸጥ? አዎ በቃ እሺ ይቅርታ አድርግልኝ። ምኑ ነው ይቅርታ ማድረግ? ለምኑ ነው ይቅርታ ማድረግ? ፈልጌያለሁ እኮ የገባሁት እኮ እዚህ ውስጥ ገብርኤልን ፈልጌያለሁ የገባሁት። አንተ ሰው ያማል ታዲያ ያልቀሰቀሰ። እስቲ ተረጋጋ። ቆይ መጀመሪያ ተረጋጋ። አሁን ይኸውልህ እንደዚህ አይደለም ይሁን። ዶክተር ንገሪው። ዶክተርን አስገባኝ። ምን ብሎ ነው የሚያስገባ ዶክተር? ዶክተር ማርያምን እሱ ነው። እሺ ምን አደረገ? እንደተፈጠረ ላስረዳ። እኔ በሽታ አለብኝ። የምን በሽታ? ከቆመ ሰው ጋር ግንኙነት ማድረግ ደስ አይለኝም። ከቆመ ሰው ጋር? አዎ በህይወት ካለ ሰው ጋር ደስ አይለኝም። በሽታ ነው እና ምን ብሎ ቃል ገባልኝ? ልጥቀም አትጥቀመኛል። ጥቅሙን ተወው። ከቆመ ሰው ጋር ግንኙነት ማድረግ አልወድም ማለት ከሞተ ሰው ጋር ግንኙነት ታደርጋለህ? እንደሱ አትንካ፣ ራስህን ቻል። ሬሳ። እሺ ከሬሳ ጋር ግንኙነት? አዎ። እሺ ከዛ ዶክተር ጋር ሄድክ? ከዛ ዶክተር ጋር ሄድኩኝ። ዶክተር አሞኛል አለ። የዛን ጊዜ ሳገኘው ዶክተርም ያለብኝን ችግር ነገር ስራዬን ጠየቀኝ። ደላላ ነኝ፣ የቤትና የሰራተኛ ደላላ ሰው ነው ማገናኘዋል። እኔ ስራ ላሰራ ቀሜ ልጥቀምህ አለኝ። ምንድን ነው ስለው ፈልገውን ነገር እናቀርብልህ። እሱ በሽታ ቀላል ነው ኖርማል ነው ብሎ ነግሮኝ ነበር። ንገሪው እንጂ ንገሪው። አንተ ተረጋጋ። ተረጋጋ። አትልቀቅ። ምን የተረገሙ ነው? አሁን ዝም ብለህ እንዲህ ስለሆንክ እኮ አላምንህም። ያለውን እኮ ነው። እኔ እኮ እውነቴን እኮ ነው እየነገርኩህ። እሺ ቅድም ስትነግረኝ የነበረው በሲሲቲቪ ተቀርጿል ከሬሳ ጋር ውስጥ እኔ ከተትከኝ። ታረጋለህ ያልከው ነገር ምን ሆነ ነው? ከሬሳ ጋር በሽታ እኮ በሽታ ይዞኝ እኮ ነው። በሽተኛ ነህ? አዎ ዶክተር አቀረበልኝ። የሰጠኝ ነገር እኮ ማንም ድሃ እኮ እምቢ የሚለው አይደል። አንተ ድሃ ነበር? አዎ ድሃ ነኝ። ምን ኖረኝ? አሁንም እኮ ምንም እኮ የለም። ይሄ ሁሉ ቤት ምንድን ነው? እዚህ ጋር የሰበሰብኩ ነገር ምንድን ነው? አንድ ኩላሊት ስትሸጥ ስንት ነው የምታገኘው? አንድ ልብ ስትሸጥ ለእኔ ራሱ ስንት ብር ነው የጠየቅህ? ቀላል ብር ነው የጠየቅህ ነው? አንተ አትበላውም ብር። ማን ይሆነኛ? ቅድም ነገር የለ። እሺ አይበረክትም። ይገባል። አይበረክትም። ከሬሳ ጋር እየተኛ እንዴት ይበረክትም? ምንድን ነው የሚያስደስትህ በገብሬ? ኧረ ተው ማሩ። ቀጥል። ከዛ በኋላ ዶክተርን አናገርከው? ዶክተርን ካናገርከው በኋላ ጥቀመኝ ልጥቀምህ አለ። ምንድን ነው የሚጠቅመህ? እሱ ሬሳ ያቀርብልኝ። ምን ልታረገው? ምን ትያ አንተ አትሳቅበናት። ኧረ ወንጀል ነው። ይሄ እኮ ነውር ነው። ክፉ መንፈስ እኮ ነው። ደግሞ እየሳቀ ይመልሳል። ምንድን ነው የምታረጋቸው ሬሳዎች? ተናገረው። ከሬሳ ጋር ተኛል። የቀዘቀዘ አካል ደስ ይላል። ሰው ጋር ዶክተርን ስጠይቀው እኮ ችግር የለም ኖርማል ነው በሽታ አይደለም እኮ ነኝ። እሺ ቆይ ሌላው ከዛ እሱ ሬሳ ያቀርብላል። አንተ ምንድን ነው የምታቀርብለት? እዚህ ጋር ያስቀምጥ። አሁን እነዚህ የት ነው? ስራ ሄደው ነው? ምንድን ነው የሉም ሰዎች? ስራ ይሄዳል። እሺ አንዳንድ ክፍሉ ደግሞ ባዶ ነው። ምንም የለውም። የሞቱት ምናምን ናቸው እነሱ? አዎ። እሺ በየቦታው ደግሞ ስንት ቋንቋ ነው የምትችለው? አንድ 6 7 7 ቋንቋ ትችላለህ? ምን ምንድን ነው እስኪ ንገረኝ። ትግርኛ እችላለሁ። ትግርኛ ትችላለህ? ወላይትኛ እችላለሁ። ኦሮምኛ
አራት ከዛ ደግሞ ጋሞኛ ይችላል። አንተ በቃ ዝም ብለህ የሰው ሰይጣን ነው ማለት ነው። ራሱን የቻለ ሰይጣን በአካል ቆዳ ለብሶ ማለት ነው። አንተ ማለት የሰውን ኩላሊት የሰውን ልብ አውጥተህ የምትሸጥ ፓራላይዝ የምታረግ በአንተ ምክንያት አንድ 15 ዓመት የሆነ ህፃን ልጅ በአንተ ምክንያት በተሳሳተ መረጃ ምክንያት እናቷ ጋር ተባብራችሁ እንድትሞት አድርጋለህ። አንተ ይሄኔ እኮ ብዛቱ አታውቃቸውም። የሞቱብህን ሰዎች አታውቃቸውም። የፍሬደም አንተንም ይጠይቃል። መንፈስ አለብን። ይሁን ከይ ሄዳ ቱርዚ ይሁን ከይ ሄዳልዛ እርኩስ ይሁን ከኝ ነው። ይኸው እጅ ተረዳ። ምን ሆነ ማእጅ ሬሳ እኮ ነኝ። እኔም እኮ ቆምኩ ተራመድኩ እንጂ እኮ ሬሳ እኮ ነኝ። እሺ አመንክ ሬሳ መሆነ ነገሩ ሬሳ ነህ አንተ። ሰው አይደለም። ሰውማ ብትሆን እንደዚህ አታረም። ክቡር ሬሳ እኮ አለ። የሬሳም ክቡር አለ። አንተ ያልከበርከው ሬሳ ከዛ በቋንቋቸው እየሄድክ ነው ማለት ይዛቸው የምትመጣው። በራሳቸው ቋንቋ እያወራ በየቦታው ትዞራለህ። ይሄ መዞሪያውንም ብር የሚሰጡ እነሱ ናቸው። ዶክተር ይዘና ይሏል። ዶክተር ነገር የሚነግረኝ ሄደህ ከዚህ ቦታ እንደዚህ አይነት ሰው አይቻለሁ ብሎ ፎቶና ስም ይነግረኛል። ዶክተር እንደታሰራ አላወቅም። ዶክተር ታስሯል። ይደውልልህ እስር ቤት ሁላችሁም አንድ ባንድ ትመነጠራላችሁ። እዚህ ሰርክል ውስጥ ያላችሁ ጉድ ሰራሽ፣ ጉድ ሰራኝ፣ ጉድ ሰራችሁኝ፣ ጉድ ሰራችሁኝ። አሁን ደግሞ ሰው ሆንክ። አሁን ሬሳ ልጅ ትላለህ። ጉድ ሰራችሁ። እሺ ትዳርሳለህ። አንተ ማለት የሰውን ኩላሊት የሰውን ልብ አውጥተህ የምትሸጥ ፓራላይዝ የምታረግ በአንተ ምክንያት አንድ 15 ዓመት የሆነ ህፃን ልጅ በአንተ ምክንያት በተሳሳተ መረጃ ምክንያት እናቷ ጋር ተባብራችሁ እንድትሞትም አድርጋለህ። አንተ ይሄኔ እኮ ብዛቱ አታውቃቸውም። የሞቱብህን ሰዎች አታውቃቸውም። የፍሬደም አንተንም ይጠይቃል። መንፈስ አለብን። ይሁን ከይ ሄዳልዛ ሄዳ ቱርዚ ይሁን ከይ ሄዳልዛ እርኩስ ይሁን ከኝ ነው። ይኸው እጅ ተረዳ። ምን ሆነ ማእጅ ሬሳ እኮ ነኝ። እኔም እኮ ቆምኩ ተራመድኩ እንጂ እኮ ሬሳ እኮ ነኝ። እሺ አመንክ ሬሳ መሆነ ነገሩ ሬሳ ነህ አንተ። ሰው አይደለም። ሰውማ ብትሆን እንደዚህ አታረም። ክቡር ሬሳ እኮ አለ። የሬሳም ክቡር አለ። አንተ ያልከበርከው ሬሳ ነህ። ከዛ በቋንቋቸው እየሄድክ ነው ማለት ይዛቸው የምትመጣው። በራሳቸው ቋንቋ እያወራ በየቦታው ትዞራለህ። ይሄ መዞሪያውንም ብር የሚሰጡ እነሱ ናቸው። ዶክተር ይዘና ይሏል። ዶክተር ነገር የሚነግረኝ ሄደህ ከዚህ ቦታ እንደዚህ አይነት ሰው አይቻለሁ ብሎ ፎቶና ስም ይነግረኛል። እኔ ሄጄ አናግሬ አመጣሁ። ዶክተር እንደታሰራ አላወቅም። ዶክተር ታስሯል። ሲደውልልህ እስር ቤቱ ነው የሚደውልልህ። ሁላችሁም አንድ ባንድ ትመነጠራላችሁ። እዚህ ሰርክል ውስጥ ያላችሁ ጉድ ሰራሽ፣ ጉድ ሰራኝ፣ ጉድ ሰራችሁኝ፣ ጉድ ሰራችሁኝ። አሁን ለምንድን ነው ወደዚህ የመጣሽው? ምን እግር ጣለሽ? የት ነው የመጣሽው? አዎ እሺ፣ ለምንድን ነው ወደዚህ የመጣሽው? ክፍለ ሀገር ትዳር ነበረ። 2 ልጆች ነበሩ። እኔም እነዛ ልጆች ቤተሰብም አሉኝ፣ ልጆችም አሉኝ። ልጆችን ማስተማር አቅማለሁ፣ ቤተሰቦች ደግሞ አቅማለሁ። በጦርነት ይሉጣና በታገሽ ሰራለሁ ይማራሉ ብዬ ቤተሰቦችን ደግሞ ይቀየራሉ። እኔ መጥቼ እየረዳኝ ነበር። እሱ መጥቼ ደህና ማን ነው ቶሎ ያለሽ? ዮሐንስ እሱ ጋር እንዴት ነው መጀመሪያ የተገናኘ ነው? ሰው ነው ያገናኘን። ከዛ ስመጣ ለሀገር ስመጣ ሰው አገናኘ።
ይሄ ነው ያው ደህና ስራ አስገባሻለሁ ነው ማጥቼም ደህና ከክፍለ ሀገር ተመጣሁት ገና እየተንከባከበኝ ከፈለኩት ቦታ ወስደኛል፣ ያሳየኛል፣ ያዝናናኛል። ስራ ማስገባሻለሁ አለኝ። ከዛ በኋላ ስራ ልጀምር ምናምን ስለው የምትፈልጊው ሁሉን ያሟላልሻለሁ፣ ስራ መጀመር ማያስፈልግም አለኝ። እኔም የጎደለብኝ ነገር በሰዓቱ አልነበረም። እሱ ጋር ነበር የነበረው። ቤትም ሰጠኝ፣ አትከራይ ብሎ እሱ ቤት እየኖርኩ ነበር። ምንድን ነው ጤና? እንዴት ነው ጤና? መጀመሪያ እንዴት ነው የጀመረሽ? እሱ መጀመሪያ እንዴት ነው ፊትሽ እየገረጣ ነው? ምንድን ነው አዲስ ነገር እያየሁ ምንም አላመመሽም አንቺ የዛኔ? ምንም አላመመም። እሱ ገረጣሽ? እሱ ነው በቃ ፊትሽ ገረጣ ነው አዲስ ነገር እያየሁ ይለኛል። ሄድን እኔ አላውቅም። ሄድን መድኃኒት ያገር ይሰጠኛል። ጠዋትም ወሰጅ ነው፣ ማታም ወሰጅ ነው፣ ከሰዓትም ወሰጅ ነው። እወስዳለሁ። ከዛ ሄደሽ ዶክተርን አገኘሽ? ዶክተሩ ምንድን ነው ያለው? በሽታውን ነው በእንግሊዝኛ የነገረሽ? መድኃኒት ጀመሪ። መድኃኒት ካልጀመርሽ ፓራሊሲስ ሊሰራጭ ይችላል። ታችኛው ነው ወይስ እንዳለ ሰውነት? ከታች ሙሉ ይሆናል ነው ያለኝ። ግን ከታች መጀመሪያ ይጀምራል ነው ያለኝ። ይጀምራል ነው ያለኝ። ይሻልኩኝ። ከዛ መድኃኒቱን እሱ ተቀበለልኝ። መድኃኒቱን እሱ ተቀበለልኝ። እሱ ግን ሌላ መድኃኒት ከዛ በኋላ ቀስ በቀስ እኔም መሄድም ግን እሱ ይረዳሻል። መርዳቱን አልተውም። መጣት ክትል ያደርግልሻል። መድኃኒትሽንም ይሰጥሻል። አሁን እንዳየሁት ከዚህ ከወገብሽ በታች ነው የሚሰራው ማለት ነው። መጀመሪያ ግን የተነገርሽው ከግሽ በታች። እሺ አሁን ግን ሙሉ ወገብሽ በታች አሁን እሺ አይልሽም። ሰው ነው የሚያንቀሳቅሰው ብለሻል። አሁን ቅድም በዛ እየዞርን ነበርና እዛ ቤት መሆንሽን እንኳን እኛ አላወቅንም። ድምፅም አላሰማሽም ነበር። ዝም ነው የምትይው ሁሌ? በቃ እሱ ነው የሚያንቀሳቅሰው፣ ሌላ ሰው አላውቅም። ከመጣ እሱ ነው፣ ካልመጣ ደግሞ ሌላም ይመጣል። ለሀገርም ስመጣ እሱ ብቻ ነው። እዚህ ጋር ግን ሌሎች ሴቶች አሉ። ከድሮ እንዲቀርባቸው አይፈልግም። አትቀራረቡ። ሁሉም የየራሱን ህይወት ነው የሚኖረው። እኔም ድሮም አልቀርብም ነበር። አሁን መድኃኒቱ እየወሰድሽ ነበር ማለት ነው? ከዛ በኋላ ወደ ዶክተር አልሄድሽም? ምንድን ነው የሚልሽ እሱ? በቃ መድኃኒት አመጣልሻለሁ፣ ትሻያለሽ፣ ትድኛለሽ ነው እሱ ማለት። እዚህ ከክፍለ ሀገር ሴቶቹ ወይም ወንዶችን ይዞ ይመጣል። ከዛ አሁን አንቺ ላይ እንደተደረገው አሞሻል፣ ታመሻል ብሎ ወደ ሆስፒታል ወደ ክሊኒክ ይወስዳል። ከዛ አላስፈላጊ መድኃኒቶችን እያስዋጣ እነዛ ሰዎች ጤናቸውን ካጡ በኋላ ፓራላይዝ ከሆኑበት በኋላ የሰውነት አካላቸውን አውጥቶ ነው የሚሸጥ። አሁን ያንቺ ልብ ሊሸጥ ነበር የታቀደ። አሁን ስለዚህ አሁን ምንድነው እሱ ወደ ጣቢያ ውስጥ ነው ያለውን ነገር ይገርማል። በቃ አንዱን ስትል አንዱ በጣም ግርም እያለኝ ነው እኔ የምናገር ወገኖቼ። በጣም የሚገርም ነው ደግሞ ይሄው እንደምታዩ ነው ነገሩ። ደላላ ተብሎ ምስኪኖች ሰውን እያመጣ ከባለ ሀገር ወይ ከገጠር ስራ ታገኛላችሁ ብሎ በደንብ እየተከናከናቸው በደንብ አድርጎ በፍቅር ይዞ መጨረሻ ላይ ከዶክተር ጋር ተነጋግሮ ኩላሊታቸው፣ ልባቸው፣ አይናቸው ሳይቀር የሚሸጥ ደግሞ ተገኝተዋል። ይሄ ሰው ከዶክተር ጋር እየተመካከረ ዶክተር ደግሞ የራሱ ቢዝነስ አለው።
ልጁ እንደምትሰሙት የሆነ መንፈስ አለበት ከሬሳ ጋር ግንኙነት የሚያደርግ። ከዛ ሬሳ እንግዲህ የሚገኝ ሆስፒታል ውስጥ ነው። እሱ ሬሳውን ያዘጋጅለታል። ያ ደግሞ ደላላው ደግሞ ሰዎችን አምጥቶ ለሱ ይሰጣል። መጀመሪያ በሽታ አለባቸው ተብለው ፓራላይዝ ይሆናሉ። እንደምታዩት ልጅ ምስኪን። ከዛ በኋላ ምንም በሽታ የሌላቸው ልክ ፓራላይዝ እንዲሆኑ ነው የሚደረግላቸውና ከዛ በኋላ ያላቸውን አይን ሆነ ሳምባ ሆነ ልብ ሆነ ይወሰዳል ማለት ነው። ይሄ እነሱ ርክባቸው እጃቸው ረጅም ነው። ከዛ በቃ እንዲህ ነው እንግዲህ የሚደረግ። ስለዚህ ስራ ፈላጊዎች፣ ምስኪኖች፣ ምንም የማታውቁ ደላላ ይሄ ነው እንግዲህ ስራው። ሁሉም ላይሆን ይችላል። እንግዲህ አንዳንዶች የተረገሙ ሐኪሞች አወቅን ብለው የሚያደርጉ ይሄ ነው። አወቅን ብለው እኛ ሁሉንም ሚዲያ ላይ ለማውጣትም በጣም ለአይንም የሚቀፍ ስለሆነ አናወጣም። እስኪ ትንሽ ሰው ይማርበት ብለን ነው የምናወጣ፣ አንዳንዶቹ ማለት ነው። ሁሉንም አላወጣንም፣ የተወሰነ ነው የምናወጣ ያለ የሚቀፉን ትተን ለትምህርት የሚጠቅም ብለን ነው የምናወጣ ወገኖቼ። እና በጣም መጠንቀቅ አለብን። ሰራተኞች፣ ደላላዎች ለጥቅማቸው ብሎ ይሄን ነው የሚሰሩ። ከሐኪሞች ጋር እየተመካከሩ በጣም መጠንቀቅ አለባችሁ። እግዚአብሔር ግን አንድ ቀን ሀገራችንን ሰላም ያደርግልናል። ሀገራችንን ሰላም አምጥቶ ለህዝቡ የሚያዝንልን መንግስት ይመጣል። ለስራ የምትመጡ ምን ብላችሁ ደላላ ተገኝተው ብላችሁ አትግቡበት። ቴንኪው ስለሰማችሁኝ። እንግዲህ ላይክ፣ ሰብስክራይብ አድርጉ፣ ኮመንት ጻፉ፣ ሼር አድርጉ ለጓደኞቻችሁ እንዲደርስ። አመሰግናለሁ። እግዚአብሔር ይስጥልኝ።